ሰላም እንዴት ናችሁ? ዛሬ በጣም ልዩ ቀን ናት ለኔ። የመጀመሪያ ዩቲዩብ ላይ ቪዲዮ ሰርቼ ፖስት ያደረኩት ነውና እንዴት ነው ጣዋቱ ደስ አይልም? በጣም የሚያምረው ነውና አብረን እንውላለን። የመጀመሪያ ቪዲዮን ፖስት ማድረግ የፈለኩት ያው ሁላችንም ሃይማኖት አለን። እኔም እስኪ በጸሎት እንጀምር በሚል ሐሳብ ተዘጋጅቼ ወደ ቸርች ለመሄድ ነውና ሐሳቤ ቅርቤ ማርያም ቤተክርስቲያን አለችና አያምርም? ይሁት እስኪ ሰማዩ እንዴት እንደሚያምር በቃ በጣም የሚያምርና አብረን እንሄዳለን። ማርያም እዚህ ጋር እየታጠብኩኝ ነው እንደምታዩት። በጣም ደስ የሚል ጊዜያትን አብረን እናሳልፋለን ብዬ አስባለሁ። ስለ ውበት፣ ስለ ህይወት ዘይቤ የተለያዩ ሀገሮች አብረን ሄደን ስለተለያዩ ሀገሮች ደግሞ ሙቭ አድርገን ባህል፣ ምግባቸውን፣ ልብሳቸውን አብረን ጉብኝት እናደርጋለን ብዬ አስባለሁኝ። እዚህም ደግሞ በህይወት ልምዴ እኔ የሚያሳለፍኩትን እንደ ሴትነት ያየሁበትን ውጣ ውረዶች ሁሉንም አካፍላቸዋለሁ። እናንተ ብቻ አትለዩኝ ከኔ። ሰብስክራይብ አድርጉልኝ። ያው የመጀመሪያ ቪዲዮ እንግዲህ እንደምታዩት ቤተክርስቲያን ለመሄድ እየተዘጋጀው ነው። አይ ቲንክ 10 ደቂቃ ምናምን ቢያስኬድ ነው። ማርያም ቤተክርስቲያን በጣም ቅርቤ ናትና ታዩታላችሁ። በጣም ነው የሚያምረው ግቢው፣ ምኑ በቃ መንፈስ ያድሳልና የመጀመሪያ ቪዲዮን ከዛ እንድጀምር የሚያደርገኝ አንደኛ ነገር እግዚአብሔር ያሌለበት ህይወት ከንቱ ነውና በርግጥ እኔ መንፈሳዊ ህይወት ላይ ጉበዝ ነኝ እንኳን አይደለሁም፣ ሰነፍ ነኝ ለመናገር። ጣዋት ነው ቤት ውስጥ ማንም አልተነሳም። እኔ ነኝ እንግዲህ ያው ቀድሜ ተነሳሁት። ቀስ ብዬ እየተራመድኩኝ ነው። ያው ማንም ጣዋት ነው ማንም አይነሳም በዚህ ሰዓትና ሳሎናችን ላይ በቃ የማርያም ስዕል አለና በቀን 3 ነው ማያት። እዚህ ጋር ቼክ አውትፊት እዚህ ጋር እየተራመድን ነው እንግዲህ ወገን። ወጣን፣ በሩ ተዘጋ እና ያው ቅርብ ስለሆነ በእግሬ ነው የምራመደው። ያው እዚህ ጋር እንግዲህ ካሜራውን ለማያዝ እጄ እየተንቀጠቀጠ ነው። የመጀመሪያ እንግዲህ ቪዲዮ ያጋጥማል። እዚህ ጋር እንግዲህ እንደምታዩት ነዳጅ ጠፍቶ ሰሚት ነው እንግዲህ ሰፈሩ ነዳጅ ጠፍቶ ሰልፍ ነውና ደረስኩኝ። እኔም ፋይናሊ እየደረስኩኝ ነው። በጣም ነው የሚያምረው እውነት ለመናገር። እስኪ ኮሜንት ላይ አስቀምጡልኝ አዲስ አበባ ውስጥ ይሄ ቦታ የት ደብር ነው የሚለውን አስቀምጡልኝ። በጣም ነው የሚያምረው። እኔ በቃ የሁል ጊዜም ምርጬ ነው። በርግጥ ያው ሁላችንም ሃይማኖት አለን፣ ግን በቃ ከየትኛውም ሃይማኖት ቦታ ሰላም የሚሰጠኝ ውስጤ መንፈስ የሚታደስበት ቦታ ነውና በጣም ነው የሚያምረው። ደግሞ ከጠዋቷ ፀሐይ ጋር ይለያል እና እግዚአብሔር ይመስገን። የመጀመሪያ ቪዲዮ ታሪካዊ ነው፣ ያው ይቀመጣልና ከማርያም ቤተክርስቲያን ስለጀመርኩኝ በጣም ደስ ብሎኛል። ብዙ ሰው ነበረ እውነት ለመናገር ለመቅረጽ አልተመቸኝም። ሲካየው ማህጠንቱ በቃ ይሄ ፊሊንግ እኔ ልነግራችሁ አልችልም። በቃ ዓለም ላይ ካሉት ሽቶ ማይ በቃ ይሄ ቢሸጥ እንኳን በሚሊዮን የሚያዋጣው ቢባል ይሄ ነው። ይሄ ሽታ በቃ አፍንጫችሁ ላይ ነው የሚመጣው። በቃ እኔ ያላቀም መዓዛው ይሆናል አይደለ? በጣም ይለያልና ውዶቼ እግዚአብሔር ቀሪውን የስራውን ጊዜ እንዲባርክልኝ ለምነዋለሁ። እናንተንም ደግሞ በህይወት የምታስቡትን አሳክታችሁ የምትፈልጉት ቦታ ደርሳችሁ እግዚአብሔርን መሻታችሁን ፈጽሙላችሁ ተመስገን የምትሉበትን ቀን ያምጣልን። ከዚህ በኋላ ባሉት ጊዜዎች ደግሞ አብረን ብዙ እንማማራለን። ለዛሬ ደግሞ በጣም እጅግ በጣም አመሰግናለሁ። የመጀመሪያ ቪዲዮ እንደመሆኑ መጠን አላብዛባችሁ። በጣም ነው ማመሰግነው። በቀጣይ በቆንጆ ቪዲዮ እንገናኛለን። እስከዛው ሰላም ሁኑልኝ።